የርቀት ፍቅርን ስኬታማ ውጤታማ የሚያደርጉ 5 ሚስጥሮች። እንግዲህ ፍቅር ግንኙነት አብራችሁ እየኖራችሁም ከሆነ ብዙ ፈተናዎች ብዙ ውጣ ውረዶች እንዳሉ ግልጽ ነው። የርቀት ሲሆን ደግሞ ለብዙዎች የማይወጡት ዳገት ይሆንባቸዋል። የርቀት ፍቅር ስንል በሁለት አካፍለን ማየት ይኖርብናል። የመጀመሪያው ተጋብተው ባይጋቡም በአካል ተዋውቀውና በፍቅር ቆይተው በተለያየ ምክንያት ተለያይተው የሚኖሩ ፍቅረኛሞችን ሲሆን ሌላው ደግሞ በአካል ሳይተዋወቁ እንዲሁ በስልክ የፍቅር ግንኙነት ውስጥ የገቡ ናቸው። ነገሮች የበለጠ የሚወሳሰብባቸው በአካል ሳትተዋወቁ የርቀት ፍቅር ውስጥ ስትገቡ እንደሆነ ግልጽ ነው። ብዙ ጥናቶች እንደሚያሳዩ ይህ አይነት የርቀት ፍቅር አቨሬጅ የቆይታ ጊዜያቸው 2 ዓመት ብቻ ሲሆን ከርቀት ፍቅሩም በኋላ በአካል ሲገናኙ አብዛኞቹ ጥንዶች 3 ወራት ውስጥ ይለያያሉ። ለዚህ ደግሞ ምክንያቱ በርቀት ግንኙነታቸው የሚኖሩ ውሸቶች ስለሚጋለጡና ነገሮችም እንደጠበቋቸው ሆኖ ስለማያገኙ ነው። እናም ከዚህ አንፃር መጀመሪያውኑ ባትገቡበት የተሻለ ነው። ቢሆንም የመጀመሪያችሁ ወይም የጀመራችሁ ወይም የገባችሁበት ከሆነ ውጤታማ እንዲሆን ዛሬ የምነግራችሁ በጣም ወሳኝ የሆኑ 5 ነጥቦችን ተግባራዊ ማድረግ ይኖርባቸዋል። እስከ መጨረሻው አብራችሁኝ ቆዩ። አንደኛው ሙሉ መረጃ ይኖራችሁ። ይሄንን ስላችሁ ተራ ነገር እንዳይመስላችሁ፣ ከሁሉም ነገር መቅደም ያለበትና አስፈላጊ ነገር ነው። ይሄን ሰው ምን ያህል አውቀዋለሁ ብላችሁ ራሳችሁን ጠይቁ። ስለ ማንነቱ፣ ስለ ቤተሰቡ፣ ስለ ጓደኞቹም ሆነ ስለ ስራው በቂ እውቀት ሊኖራችሁ ይገባል። የርቀት ፍቅር ውስጥ ከመግባታችሁ በፊት ይሄንን ማጣራት ከናንተ ይጠበቃል። እንደሚታወቀው የርቀት ፍቅር ለአጭበርባሪና ለተንኮለኞች አመቺ መሆኑ ይታወቃል። ጊዜ፣ ስሜትና ገንዘባችሁን በዛ ሰው ላይ ኢንቨስት ከማድረጋችሁ በፊት ስለ ሰውየው ማንነት 100% እርግጠኛ እስከምትሆኑ ድረስ በቂ መረጃ ልታሰባስቡ ይገባል። ከዚህ በኋላ የምናወራቸው ነገሮች ትርጉም የሚኖራቸው ይሄንን የመጀመሪያው ስቴፕ በአግባቡ የምትጠቀሙ ከሆነ ብቻ ነው። ስለዚህ ሙሉ መረጃ ይኖራችሁ ያንን ሰው ስለ ማንነቱ ማጣራት ከናንተ ይጠበቃል። ሁለተኛው ደግሞ በግንኙነታችሁ ምን እንደምትፈልጉ በጊዜ ወስኑ። አብሮ መኖር፣ መጋባት፣ ልጅ መውለድ ወይስ ሌላ? ከዚህ ግንኙነት ምን እንደምትፈልጉ በግልጽ መነጋገር አለባችሁ። ሁለታችሁም ተመሳሳይ ነገር እንደምትፈልጉ እርግጠኛ ልትሆኑ ይገባል። ለምሳሌ አንቺ በሚቀጥለው 2 ዓመት ልጅ መውለድ ብትወስኚ እሱ ደግሞ በሚቀጥለው 10 ዓመታት ውስጥ እንኳን መውለድ ከማይፈልግ ሰው ጋር ጊዜሽን አታባክኚ። ምን እንደምትፈልጉ ፍላጎታችሁ አንድ አይነት እንደሆነ በማረጋገጥ በማሰብ በማውራት ይሄንን ነገር ማየት አለባችሁ። ሶስተኛው ደግሞ በየቀኑ የተወሰነ ደቂቃዎች ልትነጋገሩ ይገባል። አንዳንድ ሰው በርቀት ፍቅር ላይ በሳምንት 1 ወይም 2 ጊዜ ብቻ ያወራሉ። ይሄ ግን አሁን ባለንበት ዘመን ተቀባይነት የለውም። በእርግጥ አንዳንድ የሥራ ሁኔታዎች የተወሰነ ክፍተት ሊፈጥር ቢችልም በቋሚነት ግን ሊሆን አይገባም። በየቀኑ ተነጋገሩ ስላችሁ ግን ለሰዓታት ማውራት የተፈላጊነት አለመሆኑን መረዳት ይጠበቅባችኋል። ከወሬያችሁ ብዛት ይልቅ ጥራቱ ላይ በማተኮር ማውራት አለባችሁ። በአካል ስለማትገናኙ ያንን ለማካካስ ረጅም ሰዓት ማውራት የለባችሁም። በየቀኑ በምትገናኙበት ሰዓት በምታወሩበት ሰዓት አጠር ያለ ቁም ነገረኛ አዝናኝም ከሆነ እንደዛው ሳታበዙ በማውራት ሳትሰለቻችሁ በመነፋፈቅ ማውራት ይቻላል። አስፈላጊም ስለሆነ እንደዛ በማድረግ በየቀኑ የተወሰነ ደቂቃዎች ልትነጋገሩ ይገባል። አንዳንድ ሰው በሳምንት 1 ብቻ የሚገናኝ ሰው አለ በስልክ። እንደዛ ሲሆን ደግሞ ጥሩ አይደለም። ለመጠናናትም ሆነ ለሌላ ነገር አመቺ ስላልሆነ በየቀኑ የተወሰነ ደቂቃዎች መነጋገር ተገቢ ነው። አራተኛው ልዩ የፍቅር ቀጠሮችን ያዙ። ልክ አንድ ሀገር ብትኖሩ የምታሳልፉት ሳምንትን አስቡ። በየቀኑ ባትገናኙ ትደዋወላላችሁ። ከዛን በሳምንት 1 ቀን ልትገናኙ ግድ ነው፣ ትገናኛላችሁ። የርቀት ፍቅራችሁን በዚህ መልክ ለማስኬድ ሞክሩ።
እንዳልኳችሁ በቀን የተወሰኑ ደቂቃዎች ከማውራት ባለፈ በሳምንት አንድ ቀን አብራችሁ የምታሳልፉትን አስደሳች እቅድ አውጡ። ጨዋታዎችን ሆነ በሌላ ነገር መደሰት ትችላላችሁ። ባላችሁበት ሆናችሁ በቪዲዮ ኮል የተለያየ ጨዋታን በመጫወት በማውራት አንድ ልዩ ጊዜ መኖሩ ወሳኝ ነው። የበለጠ እንድትቀራረቡ ባህሪያችሁን እንኳን የምትጠናኑበት አጋጣሚ ሊፈጥር ስለሚችል ይሄንን በማድረግ መቀራረብ ትችላላችሁ። አምስተኛው እምነትና ትዕግስት ነው። እምነት የሚባለው ነገር እንዲሁ የሚመጣ ነገር ሳይሆን ያየናቸው ነጥቦችን ጠብቃችሁ ስትሄዱ ብቻ የምትደርሱበት ነገር ነው። በጥንቃቄ መራመድ ተገቢ ቢሆንም ሁሌም ግን ተጠራጣሪ ስትሆኚ መቼም ደስተኛ አትሆኚም። ፍቅረኛችሁ በየሰዓቱ የት እንዳለና ምን እየሰራ እንደሆነ ማወቅ አትችሉም። በየጊዜም የት ገባክ የት ወጣክ መባባሉ መቃቃርን እንጂ እምነትን አይገነባም። ከዛ ይልቅ ሳምንታዊ የሆነ ዕለታዊ የሆኑ ስኬጁላችሁን ቀደም ብላችሁ በግልጽ መነጋገር ልመዱ። እንደዛ ሲሆን ቢያንስ በዛ ሰዓት ምን እያደረገ ነው ብላችሁ ከመብሰልሰል ትጅናላችሁ ማለት ነው። ስለዚህ በዚህ መንገድ የርቀት ፍቅርን ስኬታማ ማድረግ ትችላላችሁ። ውድ የፍቅር ጣቢያ ቤተሰቦቼ ስለተከታተላችሁኝ ከልብ ያመሰግናለሁ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኙ ደህና ቆዩልኝ።